እስቲ እቺን ዲያስፖራ ሴት ሰምተን እንመለስ። እድለኛ ሰው ካለ አንድ ቁጥርን ጻፉልኝ። አላህዬ አሁን ይሄንን ቪዲዮ ያየው ላለው ሰው ባላሰበው ጥሩ ነገር ሰርፕራይዝ አድርገው። አይሳካም ያለውን አሳክተህለት፣ አይሆንም ያለውን በቅርቡ አድርገህለት አስደስተው። ጭንቀት የተባለ መክሰር የተባለ በሽታ የተባለ ድህነት የተባለን አርቅለት። ወላጆቹን ረጅም እድሜ ከጤና ጋር ሰተህለት የሚያስደስታቸው ሀቃቸውን የሚወጣ አድርገው። የጎደለውን ያነሰውን ክፍተቱን አንተ ታውቃለህና ሙላለት። አሚን ላላችሁት ሁሉ ይሁን። እስቲ እቺን ዲያስፖራ ሴት ሰምተን እንመለስ። እድለኛ ሰው ካለ አንድ ቁጥርን ጻፉልኝ። አላህዬ አሁን ይሄንን ቪዲዮ ያየው ላለው ሰው ባላሰበው ጥሩ ነገር ሰርፕራይዝ አድርገው። አይሳካም ያለውን አሳክተህለት፣ አይሆንም ያለውን በቅርቡ አድርገህለት አስደስተው። ጭንቀት የተባለ መክሰር የተባለ በሽታ የተባለ ድህነት የተባለን አርቅለት። ወላጆቹን ረጅም እድሜ ከጤና ጋር ሰተህለት የሚያስደስታቸው ሀቃቸውን የሚወጣ አድርገው። የጎደለውን ያነሰውን ክፍተቱን አንተ ታውቃለህና ሙላለት። አሚን ላላችሁት ሁሉ ይሁን። እስቲ እቺን ዲያስፖራ ሴት ሰምተን እንመለስ። እድለኛ ሰው ካለ አንድ ቁጥርን ጻፉልኝ። አላህዬ አሁን ይሄንን ቪዲዮ ያየው ላለው ሰው ባላሰበው ጥሩ ነገር ሰርፕራይዝ አድርገው። አይሳካም ያለውን አሳክተህለት፣ አይሆንም ያለውን በቅርቡ አድርገህለት አስደስተው። ጭንቀት የተባለ መክሰር የተባለ በሽታ የተባለ ድህነት የተባለን አርቅለት። ወላጆቹን ረጅም እድሜ ከጤና ጋር ሰተህለት የሚያስደስታቸው ሀቃቸውን የሚወጣ አድርገው። የጎደለውን ያነሰውን ክፍተቱን አንተ ታውቃለህና ሙላለት። አሚን ላላችሁት ሁሉ ይሁን።